በቀን ውስጥ አንዲት ሰዓት አለች። አላህ ይችን ሰዓት እንድትጠቀም ካገዘህና ከወፈቀህ በህይወትህ ውስጥ አጃኢበል ዑጃብ የሆኑ ተአምራቶችን ታያለህ። የሰው ልጅ ሊሸከመው የማይችለው ችግር በዚች ሰዓት ቅልጥ ይላሉ። ይቺ ሰዓት የነቢያት ሁሉ ሚስጥር ናት። ይቺ ሰዓት ከፈጅር ሶላት በፊት የሱሁር ሰዓት ላይ ያለችው ጊዜ ነች። በዚች ሰዓት ተነስተህ እጆችህን ወደ ሰማይ ዘርግተህ አላህን እንዲህ በለው፣ ጋረት ኑጁም ወናመት ልዑዩን ወአንተ ሐዩን ቀዩም። አላህ ሆይ ከዋክብቶች ጠፍተዋል፣ አይኖች በሙሉ ተኝተዋል፣ አንተ ግን ሕያውና ቋሚ የሆንክ ጌታ ነህ። አላህዬ ጭንቀቴንና ችግሬን ይዤ ወደ አንተ መጣሁኝ በለው። የጅብሪልን ዓለይሂ ሰላም ታሪክ ታውቃላችሁ። ጅብሪል ወደ ነቢዩ ሰለላሁ ዓለይሂ ወሰለም የሚወርደው ለታላላቅ ጉዳዮች ነው። አንዴ ታዲያ ወደ ነቢዩ ሰለላሁ ዓለይሂ ወሰለም መጣና እንዲህ አላቸው፣ ያ ሙሐመድ እነ ሸረፈል ሙእሚን ቅያሙሁ ቢለይል ወስቲግናኡሁ ዐን ናስ። ሙሐመድ ሆይ የአንድ ሙእሚን ግርማ ሞገሱና ክብሩ እኮ ሌሊት በሚሰግደው ሰላትና ራሱን ወደ ሰዎች ጥገኛ ከማድረግ ራሱን መጠበቁ ነው አላቸው። ነዓም በዚች ሰዓት ቁርአን መቅራት፣ አዝካሮችን ማድረግ፣ ከአላህ ጋር የተለያዩ ወሬዎችን ማውራት ወላሂ ልዩ የሆነ ጣዕም አለው። ይሄንን ካደረግክ በኋላ ወዲያው የፈጅር አዛን ይወጣና ወደ መስጂድ ትሄዳለህ። እዚያም ታዲያ ተከታታይ የሆኑ ብስራቶች ይጠብቁሃል። አንደኛ ብስራት፣ በዛች ሰዓት በጨለማ ወደ መስጂድ ለሚሄዱ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሽሪል መሻኢነ ፊ ዙለሚ ኢለል መሳጅድ ቢኑሪ ታሚ የውመል ቂያማ። እነዛ በጨለማ ወደ መስጂድ ለሱብሒ ሶላት የሚጓዙ ባሮቼ የውመል ቂያማ ሙሉ በሆነ ብርሃን አበስራቸው ይላል። ሁለተኛው ብስራት፣ የፈጅርን ሶላት በጀማዓ የሰገደ ሰው አላህ ሱብሓነሁ ወተዓላ ጥበቃ ያደርግለታል። በሐዲስ እንደተወራው መን ሰለ ሱብሓ ፊ ጀማዓትን ፈሁወ ፊ ዚመቲላህ። የሱብሒ ሶላትን መስጂድ ሂዶ እኮ በጀማዓ የሰገደ ሰው እሱ ሰውዬ በአላህ ጥበቃ ስር ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሶስተኛና አራተኛ ብስራት፣ እዛው ሱብሒ የሰገድክበት ቦታ ቁጭ ብለህ የተወሰኑ አዝካሮችንና ቁርአኖችን እየቀራህ ፀሐይ እስክትወጣ ድረስ ቆይተህ 2 ረክዓ ሰግደህ ደግሞ ብትወጣ ካነት ለሁ ከአጅሪ ሐጀትን ወዑምረትን ታማ ታማ ታማ፣ ሙሉ ዑምራ እንዳደረገ ሰውና ሐጅ እንዳደረገ ሰው አላህ ሱብሓነሁ ወተዓላ ይቆጥርለታል ይላሉ። ሱብሓነላህ። ከዚህ በኋላ ቁርስ ብላና ወደ ሥራ ውጣ። ዱንያ በሙሉ ስትሮጥልህ ታያለህ። የምትነካው የምትጀምረው ቢዝነስ ሁሉ ይባረክልሃል። ሲሳይህም እርዚቅህም ይሰፋል። አንድ ሰው ለሶላት ብሎ ግንባሩን መሬት ላይ ሲደፋ አላህ ዘንዳ ይበልጥ ይከበራል፣ ውስጡም ደስታ ያገኛል። አላህ በቀን 5 ጊዜ እሱ ጋር እንድንገናኝ ፈቅዶልናል። በሶላታችን ውስጥ ሱረቱል ፋቲሃን ስንቀራ አላህ ሱብሓነሁ ወተዓላ ቀጥታ እንደሚያናግረን ታውቃላችሁ። አልሐምዱሊላህ ረቢል ዓለሚን ስንል አላህ ሐሚደኒ ዓብዲ ባሪያዬ እኮ አመሰገነኝ ይላል። አርረሕማን ራሒም ስንል ደግሞ አስና ዐለየ ዓብዲ ባሪያዬ እኮ አወደሰኝ ይላል። ማሊክ የውሚዲን ስትል መጀደኒ ዓብዲ ባሪያዬ እኮ አገነነኝ ይላል። ኢያከ ናዕቡዱ ወኢያከ ነስተዒን ስትል ሃዛ በይኒ ወበይነ ዓብዲ ወሊዓብዲ ማ ሰአል፣ ይህ በኔና በባሪያዬ መካከል ያለ ነው፣ ለባሪያዬም የፈለገውን ነገር ሰጥቼዋለሁኝ ይላል። ይህንን ጣፋጭ የሆነ ግንኙነት ያጡ ሰዎች ወላሂ ሱመ ወላህ ምስኪኖች ናቸው። ወንድሞቼ እህቶቼ፣ ማታ ከመተኛታችሁ በፊት 2 ረክዓ ከቻላችሁ 2 ረክዓ ሰግዳችሁ አላህ ለዚች ሰዓት ደግሞ እንዲወፍቃችሁ ሌሊት እንዲቀሰቅሳችሁ ዱዓ አድርጋችሁ ተኙ። አላህ ይችን ሰዓት የወፈቀው ሰው የዱንያውንም የአኼራውንም ትልቁን ነገር ጨብጧል። አላህ በቁርአኑ እንዲህ ይላል፣ ካኑ ቀሊለን ሚነል ለይሊ ማ የህጀዑን ወቢልአስሃሪ ሁም የስተግፊሩን። የኔ ባሮች እኮ የኔ ውድ ባሮች ሙእሚኖች ብሎ ማለት ከሌሊቱ የተወሰኑ ጊዜዎችን ብድግ ብለው ከኔ ጋር የሚያወሩ ናቸው። ሌሊት ኸልቁ በሙሉ ተኝቶ ባለበት ሰዓት በዛች ውድ ሰዓት ተንስተው ለሰሯቸው ጥፋቶች፣ ለወንጀሎቻቸው፣ ለስተታቸው ምህረትንና ይቅርታን የሚጠይቁ ናቸው ይላል። አላህ ለዚች ለተባረከች ሰዓት አላህ ይወፍቀን።
ወደሱ ቀረብ ማለትን አላህ ይወፍቀን። ወላሂ ከአላህ ወደ አላህ የሚቀርብ ሰው ከአላህ ዘንድ የተወፈቀ ሰው ነው። ከአላህ የሚርቀው ደግሞ የተረገመ ሰው ነው። አላህ ትክክለኛ ባሮቼ ናቸው ካላቸው ሰዎች አላህ ያድርገን። አላህ ላጠፋናቸው በተለያየ ጊዜ ለሰራናቸው ወንጀሎቻችን አላህ ይቅር ይበለን። መቼም እኛ የሰው ልጆች ስንባል ወላሂ ከወንጀል አንጸዳም። በኸይር ስራችን መቼም ጀነት እንገባለን ብለን አናስብም። አላህ በረሕመቱ አላህ በእዝነቱ ሽፍንፍን አድርጎ እዛው ጀነቱ አላህ ያስገባን። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ለእህት ወንድሞች ላኩላቸው። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንዲህ አስተማሪና ቁም ነገር አዘል የሆኑ ትምህርቶችን ኢንሻአላሁ ተዓላ እየተማርን እንሄዳለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።